የስምንተኛው ሳምንት ሆሳዕና ነው። መዝሙረኛው ቅዱስ ዳዊት አስቀድሞ እንደተነበየው የኢየሩሳሌም ሕዝብ ሁሉ ወደ ከተማይቱ ወጥቶ አቤቱ እባክህ አድን፣ አቤቱ እባክህ አቅና እያለ በእግዚአብሔር ስም የሚመጣ ብሩክ ነው ይላል። ጌታችን ኢየሱስ ክርስቶስ ስለ ሰው ሲል ተላልፎ የሚሰጥበት ጊዜ ሲደርስ ወደ ኢየሩሳሌም ሊወጣ ተነሳ። ደብረ ዘይት በሚባል ተራራ አጠገብ ወዳለች ወደ ቤተ ፋጌና ወደ ቢታንያ ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ቀረበ። የሮማውያን ግዛት ያማረራቸው የተስፋይቱ ሀገር ሕዝቦች መሲሁ ወታደር አሰልፎ ከሮማውያን ቅኝ ግዛት ያወጣናል ብለው ጓግተው ይጠብቁ ነበር። የኢየሱስ ክርስቶስ ተአምር የደረሳቸው ድንቅ ሥራውን የሰሙ ከበረከተው ኅብስት የተቋደሱ ፊቱን ማየት የናፈቁ ቃሉን መስማት የጓጉ ሁሉ ወደ ኢየሩሳሌም ሊቀበሉት ወጡ።